ሰላም 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 ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ዛሬ ደግሞ በሁለተኛ ቪዲዮ ተከስተናል። ያው ክሳት አለው ባልኩት መሰረት አዳማን ለማሳየት እየሞከርኩ ነው። ገጽታው ከዚህ ጋር ሲታይ ጀስታውን ያለነው 70 ደረጃ ነው ቤተሰቦቻችንና በጣም ደስ ይላል። ካሜራማን እስቲ አንድ ያሳይልኝ። የምር ገጽታው ምናምን በጣም ደስ ይላል። እንደምታዩት እንዴት ነው ከተማውን? እስቲ አዳማን ከተማ አሸብርቃለች። ከ10 ሬት ያርጓት። ከ10 ስንት ትሰጣታለች ማለት በከፊል ነው እያሳዩዋት ያለሁት ማለት ነው። እና ከ10 ስንት ትያለሻቸው? ካየሽው አንፃር ከ10 10 ብላለች ቤተሰቦቻችን። እና እናንተ መታችሁ ማየት ይቻላል ማለት ፈልጋለሁ። በዚህ አጋጣሚ ካየሽው አንፃር እንዴት ነው ኦቨርቪው ምናምን ማለት እንዴት አየሽው? ሞመንቱ ያው በከፊል ነው ያየሁት፣ ግን በቃ እንጃ የሆነ ውጡ አታሰኝም። እውነት ለመናገር በጣም ነው ለመግባት አላሰብሽ? ለመግባት እግዚአብሔር ከፈቀደ እንገባለን። ለኑሮ መመኛት ሀገር ናት አዳማና በጣም ደስ ብሎኛል። በጣም ከምላችሁ በላይ እናንተም የመጣችሁ አዳማን እንድትጎበኙ እላለሁ። እውነት ነው ቤተሰቦቻችን መታችሁ ጎብኙ፣ የእሷን ሀሳብ ተቀበሉ ማለት እፈልጋለሁ። በዚሁ አጋጣሚ አሁን አዳማን አይታለች በተወሰነ መንገድና ማታ ደግሞ ያለው ቫይብ ማየት እፈልጋለሁ፣ መጎብኘት እፈልጋለሁ። አልደከማትም መሰለኝ። ደክሞኛል፣ ግን በቃ የማየት ጉጉት እኔ ስለለመድኳት ሊሆን ይችላል፣ ግን ደስ እንደምትል በዚህ አጋጣሚ ልነግራችሁ እፈልጋለሁ ቤተሰቦቻችን። ምን ልላችሁ ነው አሁን እኔ ግን ደክሞኛል በጣም የምር ደክሞኛል። አልተረዳችኝም። አዳማ መምጣት የምትፈልጉ ሰዎች በእኔ ስፖንሰር ይሄን ያህል የመጀመሪያ ኮሜንት በእርግጠኝነት የሚሆነው እኔ ነኝ የሚል ኮሜንት አይጠፋም እዚህ ቪዲዮ ውስጥ። ከነሱ እና ድምጽ ትንሽ እያስቸገራችሁ ከሆነ የሰሞኑ ብርድ ምናምን ትንሽ ከባድ ነው ድምጽ፣ ለዛ ነው ጉንፋን ነው ያዘኝ በግልጽ ስነግራችሁ ምን አሸሸኝ እና ጉንፋን ነገር ይዞኛል። ለዛ ነው ድምጽ ትንሽ የተረብሸው። ጉርምስና ነው ማለት ፈጠረው። አረ ጉርምስና ብቻ የቀረውን አዳማ ትጎበኛለሽ። ለምን ነገ ግን አጎበኛት መሻል ማሙ መሽቷልም። ቤተሰቦቻችን በድካም ድካም አሁን የማታ ባይቡ ነገ ብታይስ ነገ ያው ወደ አዲስ አበባ ግዴታ መመለስ ስላለብኝ በሚቀጥለው ነገ መመለስ አለብሽና እኔ መወላለቅ አለብኝ። እንደዛ ነው ወይ? ግዴታ ነው አይደል? እኔ ለሱ ብዬ ከአዲስ አበባ ድረስ ነው የመጣሁት። ለመጀመሪያ ጊዜ ነው የመጣሁት። ነገሩ አይፈረድባትም። አዲስ አበባም እስከ ጥግ ነበረ ብታጡኝ። በቃ እኔ እላችሁ የትም ኑ እኔ ያለሁበት ከመጣችሁ በደንብ ነው ማስጎበኛችሁና እሱንም እንደዛው ነው ያለፋሁት። ቀኑን ሙሉ ሲያስጎበኘኝ ነው ያለው፣ ግን አልጨረስናትም። ሌላው ደግሞ መናገር የምፈልገው ነገር ሮም በአንድ ቀን አልተገነባች። ያ አዳማ ልጆች በጣም ፍቅር ናቸው። በቃ ፍቅር ናቸው። ፍቅር እስከ ጥግ ድረስ የምታገኙበት ቦታ አዳማ። ዋይዛው ያው ቅርብ ያለ ነገር እኮ አይታየም ለኛና እሷ ስታወራ እንደውም በጣም በቃ ስሜታዊ እየሆንኩ ነው። አዳማ ምን ታምራለች ወይ ናቸው በጣም ካሜራማኑ ነው ምን ቆንጆ ነው። ቤተሰቦቻችን ካሜራማኑን አንድ ቀን አሳያቸዋለሁ። የጣሊያን ዜግነት ያለበት ለዛ ነው። ኧረ እሱማ ኩሩ ኢትዮጵያዊ ነው። እንደዛ ነው። የውበት መገለጫችን ማለት ነው ኢትዮጵያ። እኔ ብለው ግን ማለት ነው አዳማ እዚህ ወደሻታልና ለመኖር ምናምን ግን አላሰብሽም? እንደ ሀሳብ ማን ማይፈልጋል? ፈልጋለሁ እኮ ግን ያው እንደምታውቀው ያለብን ችግሮች አሉና እሱን ጨራርሰን ስንመጣ አዳማ ላይ በደንብ የራሳችን ነገር ይዘን ብንመጣ የተሻለ ነው ብዬ አስባለሁ። ይመስለኛል እንዳሳብ ነው እሱ። ግን እዚሁ ብትሆን ምናምን ያው ደስ ይለኛል ለማለት ያለው አልቀበት። ለማንኛውም መምጣቴ አይቀርም፣ ምክንያቱም ለኑሮ የምመርጥበት ሀገር ናትና አየሯ ምቹ ነው። ሰዎቿ በጣም ፍቅር ናቸው። እንጃ በቃ ለኔ የሆነ ምቾቴ ናትና አዳማን ለማታውቋት ሰዎች መታችሁ በደንብ ብታዩዋት እላለሁ። ብታዩዋት በቃ እና ቻናላችንን ሼር
ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን የኛ ፋሚሊ መሆን ትችላላችሁ። ተቀላቀሉ። አዳዲስ ነገሮችን ይዘን ለመምጣት ዝግጁ ነን። ቃል እንገባለን። ያው ቃል ገብተናል እና ቤተሰቦቻችን ያው አዳማን በቃ አንዴ ቆርጣለች። የተወሰነ ደግሞ አሳያትና ደግሞ የሆነ ቦታ አርፍ እንላለን። እዚህ ጋር ሆነሽ አዳማን ጎብኚ። በቃ ንፋሱ ራሱ በቂ ነው። ቢሆንም አያስፈልግም ንፋሱ ራሱ በቂ እና ቤተሰቦቻችን አሁን የምሪ ነው የምልሽ ካፌ ሄደን የሆነ ትኩስ ነገር በወሰድ ደስ ይለኛል። ጉንፋን ሊገለኝ ነው። ግን እሷ ካሳየችኝ አንፃር ብዙ ነገር ለኔ ከከፈለችው አንፃር ያው እኔ በምችለው አቅም አዳማን መጎብኘት ነው ፈልገው አለች እና እኔም ከምችለው በላይ ላስጎበኛ ዝግጁ ነበርኩ። ግን ደከምኩ። በቃ ለኔ ያለኝ እንትን ነው። ለአንድ ቀን ማስጎብኘት ነው አቅሙ ማለት ነው ወይስ ደስ ይላል? ቤተሰቦቻችን የምር እኔ በቻልኩት አቅም ለማስጎብኘት እኮ እየሞከርኩ ነው። ግን አንዴ ቤተሰቤንም መታወቅ ትፈልጋለች። በዚህ አጋጣሚ እነሱ ነው ለመታወቅ ለምን አቆይም? ግን ለምን አይ ስራ ስላለብኝ አሁን ልሄድና በሚቀጥለው ስመጣ እንደ እግዚአብሔር ፍቃድ በሚቀጥለው ስመጣ እነሱንም መታወቅ ስለምፈልግ ቅድም እያልኩት ነበር። እሱም እኮ ቆኛላ ነግሬያታለሁ። አሁን ለማዘር ነግሬያታለሁ። ፋዘርም የሆነ ሃይላይት ነገር ነግሬዋለሁ ጌታን እና የሆነ ብትተዋወቂያቸው ምናምን ደስ ይለኛል። ምን አሉ ማለት የትኛው የወለድናት ልጅ ናት ነው ያሉ ወይስ እንዴት ነው? እሱን ስታገኛቸው የሚሉትን ነገር ብትሰሚ ደስ ይለኛል። አይሻልም? እኮ ምንድን ነው ያልካቸው? ሌላ ልጅ አላችሁና ማለት ነው አይደል? እንደዛ ልበላቸው ቤተሰቦች። አይ የምር ግን ብትተዋወቂያቸው ደስ ይለኛል። ስላንቺ የነገርኳቸው ነበረ የምሬን ነውና ምን እንዳልኳቸው ከነሱ ብትሰሚ በጣም ደስ ይለኛል። አይሻልም? ያንተ ነገር እኮ አይታወቅም። ይሄኔ ምን አይታወቅም ስትይ የወንድ ጓደኛዬ ናት ልትል ትችላለህ ወይ በላችሁ። የወንድ ጓደኛዬ ባይዘዌ ቤተሰቦቻችን በጣም በቃ መጨናነቅ አፈልግም። እንደዚህ ለምንድን ነው የተናገረችው ካላችሁ በቃ ኢንጆይ ስለምታረግ ፈታ ስለምትል በቃ ከዛ አንፃር የሆነ የኛ ቀረቤታ እንደዛ አይታለ ለቤተሰቦች ወንድ ነው የሚመስላቸው። ምን ወንድ እንደሚመስል አላውቅም። ወንድ እንኳን አመሲ መቼም አመሲ ታውቀዋለህ። ለመጀመሪያ ጊዜ ነው ያልኩህ ይሄንን ቃል። አመሲ እንዴ የምሪ ነው አመሲ። ተመስገን ሴት ሆንኩ ዛሬ ዜድኛለሁ። ለኔ ሳይሆን ለሱ የምር አይ ቤተሰቦቻችን እንዴት ወንድ ትመስላለች ማለት እኔ ከዚህ በፊት ምናምን ነግሬሻለሁ። አንቺ ማወቅ አልቻልሽም እንጂ የሆነ በቃ ማለት በጣም ብዙ ሰዎች የሚማሩባት አይነት ሰው ናት። ጌታን ጠንካራ ሴት ናት። በዚሁ አጋጣሚ ቤተሰቦች የምር መልካም ሰው ስላገኘው አመሰግናለሁ ማለት ፈልጋለሁ። ይሄ ሊያሰማኝ ነው ያመጣኝ እርግጠኛ ነኝ። የምሬ ነው ማለት ከአንቺ እኔ በጣም ብዙ መማረው ማወቅ የምፈልጋችሁ በጣም ብዙ ነገሮች አሉ። ከምሬ ነው እኮ ነው አዩ የምሬ ነው። ከአንቺ በጣም ብዙ ማውቃቸው መማራቸው ነገሮች አሉ። ኢቭን ቤተሰቦችም እናንተ ከሷ በጣም ብዙ እውቀት ታገኛላችሁ ብዬ አስባለሁ እና ያሳቀኝ ማለት ገርሞኛልም ያሳቀኝም ነው ያለው። ግራ ገብቶኛልም ሳቅም ጠፍቶብኛልም። ለመጀመሪያ ጊዜ ነው እንደዚህ ሲለኝ። አይ ሰርፕራይዝ ያነቀር ሰርፕራይዝ ብሩ ሰርፕራይዝ ይመስል ቤተሰቦች መልካም ሰው መሆንሽን ነው ባይዘው የተናገርኩት ነው አይደለም። ነገረኛ አታውቅም ማለት ሁሌ እሺ እኔ ባውቀው እንኳን አንተ ሁሌ እኔን ከመንቀፍ ውጪ ምንም አታውቅም ነበር። አንተ ለነገሩ ያው ቅርብ ያለ ሰው አይታይም ቤተሰቦቻችን እና መራቂ ጥሩ ነው። በቃ እንደውም አልመጣም ትቻለሁ። ለምንድን ነው አልመጣም? ቀለሉ በላይ ለምንድን ነው የማመጣው? የምሬን ነው። ከዚህ በኋላ ሲጀመር ማለት ከአዳማ ወይ እኔ እሷ ጋር ግዴታ መሄድም ካለብኝ እሄዳለሁ። ስለ አዳማ እያወራን ነው። እውነት በጣም ደስተኛ ነኝ ዛሬ አዳማ በመምጣቴ ከምላችሁ በላይ። አይታወቅም ፊቴ ላይ ራሻይን እያረኩ ነው ያለሁት እና በጣም ወድጄዋለሁ። ኤላዬ ወንድሜ ሁሉ ነገሬ ኤላ ማለት ለመናገሩ ላይ ያቅተኛል። እሱ ያው ቢነቅፈኝም ድሮ ነው፣ ግን አሁን ምን እንደሆነ አላውቅም ተስተካክሏል። ስለኔ ጥሩ ነገር ብቻ ነው እያወራለሁ። ጥሩ መልካም መንፈስ ነው ይባላል። አልፎበታል፣ ዘወር ብሎበታል። ነገር ብቻ ጥሩ ነገር ነው እያወራ ያለው። አሜን። መናገር የምፈልገው ነገር አለ። አይ ስም ቆይ ጌታ
እኔ ላንቺ አንድ መናገር ፈልገው ነገር አለ። ነገሮችን ለማስተዋል ሞክሪ። የምር ነገሮችን ለማየት ሞክሪ። ቅርብሽ ያሉትን ሰዎች ማን ይጠቅመኛል፣ ማን ይጎዳኛል። እንደምትወደኝ እኮ አውቃለሁ፣ እንደምትወደኝ አውቃለሁ። ግን ደግሞ እንዴት ነው ሰው ቅርብ የሆነን ሰው አለ በእጅ ያዙት ወርቅ ነው የሚባለው። አንተ ስለኔ ምንም ጥሩ ነገር አውርተህ አታውቅም። እንደምትወደኝ አውቃለሁ በደንብ። መውደድ አንቺ የምታውቂው መውደድ የትኛው መውደድ ነው ማለት? የትኛው ሊሆን ይችላል? አንተ ከቤተሰቦች ቀጥሎ የምትወዳት ውድ እህትህም ጓደኛህም እኔ ነኝ ያለው አይደል እንዴ? ማን ሊኖር ይችላል ከዚህ ውጪ? ሌላኛው መውደድ ደግሞ ሌላ መውደድ እሱ ነው ያ እንደዛ ሊሆን ይችላል። ብቻ ነኝ ግን ማለት ሌላ ነገር ምን አለ እንዴ? አይ ነገሮችን አስተውለሽ ይነግሩሽ ትልቅ ነገር አለ። ደጋገምኩልሽ እኮ ለምን አታገኛችሁ? እኔም ደጋገምኩልሽ። ያለ ፕሮግራም አልሄድም። ታውቂኛለህ፣ ሁሉ ነገር በፕሮግራም ነው የማደርገው አይደል እንዴ? ለምን ትደርቃለህ? ኦልራይት እሺ ሻው ወዴት ነው የምንሄደው? አሁን ዝንጅብል እንጠጣለን። ብር መተዋል። ዝንጅብል እንደው ዝንጅብሉን ትቼ ማኪያቱ መፍትሄ ነው። የምር ግን ማለት ነው አግኝተሻቸው ብትይ ደስ ይለኛል። የለም ማኪያቱም ጠጣ፣ ዝንጅብልም ጠጣ። አሁን ትኩስ ነገር ጠጣ ትገባለህ። ስለማመህ እኮ ነው። እነሱም ፕሮግራም አጥተን አገኛቸዋለሁ። እሺ ፋሚሊዎች፣ ሁሉ ነገር በፕሮግራም ነው የሚሆነው አይደለ? ለእናንተም ፋሚሊዎቹን ስንተዋወቅ በእርግጥ ፋሚሊዎቹ ያውቁኛል፣ በስም ነው በስምና በፎቶ እንተዋወቃለን፣ ግን በአካል አልተዋወቅንም። በጣም ነው ስለነሱ ማውቀው፣ በጣም ነው ስለኔ የሚያውቁት። ግን አይገርምም? አዳማም እነሱ ጋር አዲስ ነው። ለመጀመሪያ መተሻል አታገኛቸውም? አዩ ለምን? አይ የምሬን እኮ ብታገኛቸው በቃ። ለማንኛውም ፋሚሊዎች ላይክ፣ ሰብስክራይብ፣ ሼር በማድረግ የኛ ፋሚሊ ይሁኑ። አዳዲስ ነገሮችን ወደ እናንተ እናመጣለን። እኔ ግን የትም አልሄድም። ከጠጣው በኋላ የምጠጣውን ነገር ገብቼ ነው የምተኛው ቤት። መብት ነው፣ ተኛለህ። አሁን ግን ቻው በላቸውና እኔ በቃ ይሻላል። እሺ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁልን ቻናል ተቀላቀሉ ማለት ፈልጋለሁ። ብቻ እስቲ በቀጣይ ባህሪ ቪዲዮ እስከምንመጣ ድረስ ወዳችኋለሁ። ቻው